በቅዱስ ሚካኤል ዘማራሲ ኔትወርኩን በላው መጥቶ በሳቅ ወይ አንተ እሺ እየሳካን የለኝም ማለት አሁን ስለምዶ ጋራንቲ መጽሐፍ ቅዱስ ግልጽ መሆኑንና ለምን አይደለም ሲሶይ የሚሰማ ከሆነ ማለት ነው። አንዴ መልስ አስገባኝ። አንዴ የኔ ራሱ እንትኑ አፕሊኬሽኑ የሆነ እንትን አምጥቶብኝ ስታክ እንዳደረገ ነው። አላያችሁም ራሱ እናንተ። አንዴ ቆይ ተመልሼ ልግባ። አስገባኝ። አትግቡ መሀል ላይ እንዳታወሩ። አንዴ ቆይ እሺ። ኦኬ ሲሶ እንዴት ዋልክ? ጋይስ እስኪ መለስ እስቲ ታብታብ አድርጉ። በጣም ተቆራርጧል። እስቲ ኔትወርኩ ትልቁ ላይ ሆነ እስከዚያ አንዴ ታብታብ እስከዛ ድረስ እንኳን ትልቁ ላይ ሆነና ታብታብ ምናምን አድርጉ። እስቲ ታብታብ አድርጉ ጋይስ። እስቲ ታብታብ ተነፊት እስቲ ታብታብ እስቲ አኬ እስኪ መለስ። ኦኬ አንዴ ታብታብ አድርጉ ጋይስ። ኦኬ ሞዴሬተር እስቲ አኬ ከተል የዋዴ እንዴት ነሽ? የዋዴ ሰላም ነው ወይ? ዳኒ እንዴት ናችሁ? ሸልፈኛው ሰላም ነው? ለምንድን ነው የምትረብሸው? ሸልፈኛው that is me the evening is with rising አባቴ እንትኑን እኮ ከዲግሪ ተማሪ ወደ ማስተር ተማሪ ያደረጋችሁት ውይይታችሁ። እኔም ጋር ራሱ ነው። አንድ ቁጥር ጻፍልኝ አኬ አንድ ቁጥር ጻፍ ጋይስ። ሼርና ታስቁጥኝ ታርጉት። ውይይቱን ከዲግሪ ተማሪ ወደ ማስተር ተማሪ ያደረጉት እኮ እያየ ነው። አደገብን እኮ በሜ አልገባም እንዴ ውይይቱ? ኧረ እኔ በጣም ገብቶኛል። መገለባበጥ ገብቶኛል። መገለባበጥ ይችላል። ደሜ አንተ ፕሮቴስታንት ነው ኦርቶዶክስ ነው? ደሜ ሸልፈኛው ቆይ እሺ፣ ሸልፈኛው እኔ ኦርቶዶክስ ስለሆነ ነው። እኔ ኦርቶዶክስ ስለሆነ ነው። ምንድነው የሚከለክለኝ? ሸልፈኛው ኦርቶዶክስ ስለሆነ ነው። ምንድነው የሚከለክለኝ? ንገረኝ እስኪ። ይሄ ይከለክላል በለኝ። ዶግማ ላይ ይሄ ይከለክላል በለኝ እስኪ። በቃ ከዩአድ ጋር ኧረ በኢየሱስ በኢየሱስ አኬም ገብቷል። አሁን ይቀጥሉ። በቃ እሺ መልሱን ንገረን። አሁን ሸርፈኛው ጋይስ ምንድነው ሁለታችሁ መጽሐፍ ቅዱስ ላይ ያበስኩት እንዳትለይ ሳባ አስቀምጠኛል። መጽሐፍ ቅዱስ በዛ ደረጃ ግልጽ ከሆነ እያልኩኝ ነው። አንተና ቃሊ ትምህርታችሁ ለምን ተለያየ? የመጽሐፍ ቅዱስ ክላሪቲ አይደለም እኔና ቃሌን የለያየን። የመጽሐፍ ቅዱስ ክሊር መሆን አይደለም ልዩነቱ፣ ወይም ደግሞ ቬግ ስለሆነ ሳይሆን የኔና የቃሌ መረዳት ነው ልዩነት የፈጠረብን። እኩስ መረዳት ያልተማረ ሰውም አይደለም የተማረው ያልተማረውም ሰው መረዳት በሚችልበት ደረጃ ግልጽ ነው ተብሏል። ስለዚህ አሁን አንዳችሁ እያመጻችሁ ነው ሆን ብላችሁ ማለት ነው። ማለት ግልጽ ሆኖ ቁጭ ብሎላችሁ ሆን ብላችሁ ላለመቀበል እያመጻችሁ ነው ማለት ነው። ምክንያቱም አይደለም ያልተማረ የተማረ ሰው ራሱ ይቅርታ አይደለም የተማረ ሰው አንድ አታንኩሻኩሽ አይደለም የተማረ ሰው ያልተማረ ሰው ራሱ ቆይ ልንገርህ ካስተምሮ ክላሪቲ ወደ እኔና ወደ የቃሌ ልዩነት ነው የመጣው። አሁን እኔ ተመሳሳይ ሐዋርያዊ ትውፊት አላችሁ ግን ምናምን እሱን ትጠይቀኛለህ ወዳጅ ትጠይቀኛለህ እንዴ? እኛ እኮ መመዘኛ ዳኛ ያለን ህዝብ ነን፣ የእግዚአብሔር ህዝብ ነን። ዝም ብለን እንዲህ ብድግ አድርገን ብቻ መጽሐፍ ቅዱስን እያነበብን ብቻ ኧረ እባክህ ስማኝ ወዳጅ መጽሐፍ ቅዱስን ኧረ እባክህን አልሰማህም ስልህ እንደዚህ ይሄ እንትን ምንድነው ርዕስ ማስቀየር ምናምን እንዴ? ኤክስፒሪየንሱ አለን እኮ የተወሰነ እዚህ ሚዲያው ላይ በክርክሩም በምኑም ኤክስፒሪየንሱ አለ። ይሄ መጡ ርዕስ ማስቀየር እሱን አልችልም ይዛለሁ እንዳትቀይረው ማለት ነው። ስለዚህ አሁን ትመልስልናለህ ወይስ ይበቃሃል? ያልኩ ያለሁት ያስተምሮ ክላሪቲ ተነስተናል። መጽሐፍ ቅዱስ ክሊር ነው ብለናል።
በእኔና በቃሌ መካከል ወይም ደግሞ በእኔና በሌላ አካል ላይ ልዩነቶች አሉን። ልዩነት መኖሩ የአስተምሮውን እውነተኝነትን አይነካውም ያልኩ ነው ማለት ምንድን ነው የአስተምሮውን ትክክለኛነት ማለት የምን አስተምህሮ ነው? የትኛው አንተ ጋር ያለው ነው ቃሌ ጋር ያለው? መጀመሪያም ያለን አይ ጎበዝ አኬ መጀመሪያም የሰራ ነው ሸልፈኛው ጋር ቃሌ ጋር ከሌ ጋር ብለን አይደለም ያስቀመጥ ነው። መጽሐፍ ቅዱስ ግልጽ ነው ብለኸኝ የለ መጽሐፍ ቅዱስ ላይ እንጂ ችግር የለም። መጽሐፍ ቅዱስ ላይ ያለው አስተምሮ ግልጽ ነው አይደለ? ትክክል። ግልጽነቱ ለራሱ ለመጽሐፉ ነው ወይስ ለእናንተ ነው? ለእኔና ለቃሌ ሊሆኑ አሉ። ግን እንዳጠቃላይ ምንድነው ያወራው አይደል? የአስተምህሮ ግልጽነት ለአንተን ይኸውልህ፣ የአስተምህሮ ግልጽነት በእናንተ ክሪድ በእናንተ ኮንፌሽን መሰረት ለአንተና ለቃሌ ነው። አሁን አንተ ለእኔና ለቃሌ አይደለም አልክ አይደለ? ለአንተና ለቃሌ ነው። ለተማሩት ብቻ አይደለም ላልተማሩትም ጭምር ብሏል። ያልተማርክ ብትሆነ ራሱ ለአንተም ጭምር ተብሎልህ መጽሐፍ ቅዱስ በዛ ደረጃ ግልጽ ነው የተባለው ለእናንተም ጭምር ነው። ኮንፌሽን እያለ ያለው አሁን እኮ ነው ችግር ያመጣብህ። አየው ምንም ችግር አልፈጠረም። ያልን ያለ ነው ካልፈጠረ ግልጽነቱ የመጽሐፍ ቅዱስ ግልጽነት ለአንተ ነው ወይ ለእናንተ ነው ወይስ አይደለም? ወይስ ለራሱ ለመጽሐፉ ቅዱሱ ግልጽ ነው? አኬ በደንብ ስማኝ እሺ። ትምህርተ ሥላሴ ግልጽ ነው። የክርስቶስ ስጋን ነስቶ መምጣት ግልጽ ነው። የክርስቶስ መሞት ግልጽ ነው። ግን የክርስቶስ መሞት ግልጽ ሆኖ ቆይ እንትን ግልጽ የሆነ አንተና አንዴ ያልተጠየቀውን አንተና ቃል የምትስማሙበትን እየመረጥክ ይሄኛው ግልጽ ነው ትላለህ እንዴ? በቃ የጠየኩ ሊታወቁ የሚገባቸውን አስተምህሮች ለምሳሌ ዌስትሚኒስተር ኮንፌሽኑ አስቀምጦታል አይደለ? ይሄ ኮንፌሽኑ ራሱ ማለት ነው። እሱም ማለት ልዩነት የለም። እኔና ቃል መካከል ለድነት እኮ ልዩነት የለም። አይ ምናምን ዳትስት በእኔና በቃል መካከል ለድነት የሚሆን ልዩነት የለንም። አንዴ እሱን ላሳየህ እኮ ነው። አንዴ ተረጋጋ፣ ችግር የለም። የዌስትሚኒስተር ኮንፌሽኑ የሚለው ምንድነው? ለድህነት የሆነ ወይም ሊታመን የሚገባቸው ነገሮች ሁሉ ግልጽ ናቸው ይላል። ሊታመን የሚገባቸው ለድህነት የሆኑ ነገሮች ይላል። አሁን ሊታመኑ የሚገባቸው ነገሮች እነማን ናቸው ከሚለው ውስጥ ለምሳሌ ዌስትሚኒስተር ኮንፌሽኑ ለምሳሌ የህፃናት ጥምቀትን ያነሳል። ሊታመኑ የሚገባቸው ተብሎ የተቀመጡት ውስጥ ነው የራሱ ኮንፌሽኑ የተሰጠህ ማለት ነው። ለምሳሌ ቃሌ በዚህ ኮንፌሽን ሙሉ በሙሉ ያምን ነው። ለምሳሌ የህፃናት ጥምቀት ትክክል አይደለም ይላል። አክቹአሊ ጥምቀት ለድህነት ጎበዝ። ስለዚህ አሁን ልዩነታችን የህፃናትና የአዳልት ባፕቲዝም ከሆነ ይሄ ምንም መጽሐፍ ቅዱስም ክሊር አድርጎ አላስቀመጠም። ለድነትም ደግሞ አስፈላጊ አይደለም። ሰው በህፃናት ቢጠመቅ አዳልት ሆኖ በ80 ዓመት ቢጠመቅ ልዩነት የለውም። ሊታመንበት የሚገባ ነው አይደለም? ለድነት አይደለም መታመን አለበት፣ ግን ለድነት ሊታመንበት የሚገባ ነው አይደለም? ሊታመን ይገባል። እሺ ሊታመን የሚገባው ላይ መጽሐፍ ቅዱስ ግልጽ ነው ይላል አይልም? አስተምሮ ነገረ ሊታመን የሚገባው ላይ ዮሐድ አንድ ያወጣና አንብብለት። አንድ ያወጣል። በደንብ ስማ። ሁሉም መታመን አለባቸው። ሁሉም ግን ለአዳም ይሆናሉ ማለት አይደለም። አይደለም። ሊታመንባቸው የሚገቡ ጉዳዮች ምናምን አንዴ የግድ ሊታመንባቸው የሚገቡ ነገሮች አሉ። የግድ ሊታወቁና ሊታመኑ ለድህነት ያዙ አንዴ ሊታመኑ ምንድነው? የግዴታ ሊታወቁ ሊታመንባቸው ለድህነትም ደግሞ የሆኑ እንደነዚህ አይነት ጉዳዮች ክሊርሊ ተቀምጠዋል። ቁጥር አይደለም ነሰሰርሊ ከመዳን ጋር ይገናኛል ብለህ ታምናለህ? አዎ ከመዳን ጋር ያወራን ያለ ነው እኮ ስለመዳን ነው። ስለ ክላሪቲ ያለ ነው። ችግር የለም። አንብብለት። ይኸው ሲያነብስ ነው። ምን እያንዳንዱ ነገር አይደለም ያልኩ፣ ግን ሊታመንባቸው የሚገቡ ነገሮች ግን በግልጽ ተቀምጠዋል ነው የሚለው። የመዳን መንገድ መዳን አንብበው ይዋዲ ለመዳንም ለመታመንም ለመታወቅም የሚለው ነው። በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም፣ ለሁሉም እኩል ግልጽ አይሆኑም። ነገር ግን ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩና በአንድ ወይም በሌላ ቦታ ስለተገለጹ የተማሩት ብቻ ሳይሆኑ ያልተማሩትም
የተለመዱ መንገዶችን በሚገባ በመጠቀም በቂ ወደ ሆነ ግንዛቤ ሊደርሱ ይችላሉ። አሁን ይሄን ነገር በቃ ተመልከትና አንዴ እባክህ ኮንፌሽኑ የሚለውን አይደለም። ኮንፌሽኑ ራሱ አንዴ ግልጽ ነው። አንተ ብቻ አታደባብሶና አንዴ ስማኝ። ይሄውና ስማኝ አንዴ ይሰማል። አንዴ ይሄው እኮ ስላሳየኩ ነው ምን ላይ ግልጽ እንደሚሆን እንዴ ነው የሚለው። አጋጣሚ ሆነ ያወጣሁት things which are necessary to be known, those things which are necessary to be known ሊታወቁ የሚገባቸው የግድ ሊታወቁ የሚገባቸው ነገሮች ተመልከት። አንድ and believed ሊታመኑ and observed for salvation ለድህነትም ደግሞ observe ሊደረጉ ሶስቱም የተቀመጡት ቨርቦች ለሳልቬሽን ናቸው ማለት ነው። are so clearly propounded ይላል በግልጽ የተቀመጡ ናቸው and opened in some place of scripture or other በሆነ የመጽሐፍ ቅዱስ ክፍል ወይም በሌላ ቦታ ላይ በግልጽ ተቀምጠዋል ይላል። ምን አይነት ነገሮች ናቸው በግልጽ የተቀመጡት? ምን ነገሮች ናቸው አለ? አንደኛ በደንብ ስማኝ። አንደኛ ቆይ መልስልኝ። አንደኛ clearly to be known አይደለም clearly which are necessary to be known የግድ ሊታወቁ የሚገባው። እሺ አንድ ሁለተኛ to be believed አዎ ሊታመኑ የሚገቡ። ሶስተኛ to be observed for salvation አዎ observe for salvation። ስለዚህ ቨርቦቹ ለሳልቬሽን የተጠቀሙናቸው አሁን ሊታመኑ ወይም ሊታወቁ ከሚገቡ ነገሮች ውስጥ አንዱ የህፃናት ጥምቀት ነው አይደለም? ቆይ አክሊል እዚህ ጋር እኮ ነው የሳትክ ያለው። ለምንድን ነው የምትስተው? ያለው መታመን መታወቅና መጠበቅ ያለባቸው ለድህነት የሆኑትን ነው ያወራ ያለው። ፎር ሳልቬሽን እያለ እንዴት ነው አንተ የምትቀይረው ይሄንን? ቆይ አንዴ ምናልባት አሁን የአማርኛው አተረጓጎም የተወሰነ እንደዛ ወደዛ ሊያደርግ ይችላል። ግን እዚህ ጋር እያለ ያለው ግን ክሊርሊ እንደዛ አይደለም እኮ በነገራችን ላይ ይሄው እንግሊዘኛው እያለ ያለው። ቆይ አንዴ ይሄው እና ላንብብልህ ቃል በቃል ትተረጉማለህ ሳነብ። ይሄው ስሙት ሲተረጉም። እሺ እንዲህ ይላል። ኦኬ እዛው ላይ ከፍቱልሃል። ይዋዲም አንብብ። ይሄው እኔም ደግሞ ላንብብልህ። all things in scripture are not alike plain in themselves nor alike clear unto all ይልና yet those things which are necessary to be known ተርጉም ግዴታ መታወቅ ያለባቸው believed መታመን ያለባቸው and observed for salvation እና ለድነት ልንጠብቆ የሚገቡ ነገሮች። ስለዚህ ሳልቬሽን ብቻ ነው are so clearly propounded ሶስቱን ምን በግልጽ ሶስቱ እነዚህ አንደኛ የግድ ሊታወቁ የሚገቡ ነገሮች አሉ። ሁለተኛ ምንድነው ሊታመኑ የሚገቡ ነገሮች አሉ። ሁለተኛ ማለት ሶስተኛው ደግሞ ለድህነት ልንይዛቸው የሚገቡ ነገሮች አሉ። ኦኬ ሶስቱም ለድህነት ናቸው። ለሰርሊ ቱ ቢ ነው ማለት እኮ ለሳልቬሽን ነው። ኦኬ አንዴ ቆይ ለምንድነው መጽሐፍ ቅዱስ ላይ በግልጽ የተቀመጡት ነገሮች ግዴታ መታወቅ አለባቸው? በግልጽ የተቀመጡት ነገሮች necessarily to be known የሆኑት ለሳልቬሽን ናቸው። እንደዛ ነው የሚለው። አሁን እዚህ ላይ ለሳልቬሽን ይላል። እዚህ ጋር እያንዳንዱ ሳልቬሽን መጨረሻ እኮ አስቀመጠ። ሶስቱ ቨርቦችን ካስቀመጠ በኋላ ተው ይሄ ግልጽ የሆነው ነገር እኮ ነው። አንተ በስማ በጣም ድርቅ ብለን የምትከራከረው። አንዴ መታወቅና መታመን ያለባቸው ለድህነት ነው ይላል። ቀጥታ ትርጉሙ መጀመሪያ ይላል አይደል? እንደዛ ይላል። እንደዛ ይላል። እስቲ አንዴ መታወቅና መታመን ያለባቸው ለድህነት ነው የሚለውን እስቲ ያሳየኝ። የቱ ጋር ነው ያገኘው? በጌታ ይሄው ክፍሉ ያለው እኮ እሱ ነው። ሳልቬሽን እኮ መጨረሻ ሶስቱ ቨርቦችን መጀመሪያ አስቀመጠ። ቱ ቢ known ቱ ቢ believed ቱ ቢ observed ለምን ከተባለ ፎር ሳልቬሽን። በቃ እነዚህ ሶስቱን ለጣጥለ ሁለቱም ሌላ ቱ ቢ known አይደለም ብቻ ለሳልቬሽን አይባልም። ቆይ አንዴ እያልከኝ ያለው which are necessary to be known የሚለው ከዛን believed የሚለው ከዛን observed የሚለው ሶስቱን ለብቻ አድርጋቸው ከዛን ሶስቱንም ለሳልቬሽን ሊቀጽላችሁ ነው እያልክ ያለው ትክክል። ክፍሉም የሚለው ሶስቱን ለሳልቬሽን ነው። አረ ኮማውን ተመልከት። ወላሂ የቱ ጋር የሚያቅሰው ባከረተው አንተ ይሄ ኮማውን ተመልከት ነው ያስቀመጠው። ይኸውልህ ግራመር ታዲያ ሶስቱ አንዴ which are necessary to be known believed and observed for salvation ይላል። ምንድነው observe ብቻ ተብሎ የሚቀመጥ ነገር አለ እንዴ? observe for salvation እነዚህ ሶስቱም ለድህነት ልንይዛቸው የሚገቡ ነገሮች ሊታወቁ የሚገባቸው
ተመልሼ መጥቻለሁ። እሺ ሊታመኑ ቢገቡ ነገሮች ሁሉ አይ ተመልሻለሁ። በግልጽ የተቀመጡ ናቸው ይላል። አሁን እኔ ደግሞ እያልኩ ያለሁት ምንድነው የህፃናት ጥምቀት ሊታመንበት የሚገባ ነገር ነው ወይስ አይደለም? ቆይ አኬ ክፍሉ ራሱ በጣም መጀመሪያ ይሄንን መልስልኝ። አሁን አንድ ቦታ ላይ እንደዚህ ጉጭ አልፋ ክርክር እያደረግክ ነው። የህፃናት ጥምቀት ሊታመንበት የህፃናት ጥምቀት አይደለም። አሁን እኮ ግራመሩን የምታውቅ ከሆነ ወይስ አብራራሽ ተይዛል እኮ አኬ። አሁንማ እየተመጣ መጀመሪያ እዚህ ላይ እንጨርስና ይኸውልህ በቃ ጉንጭ እስቲ እንጨርስ። እስቲ አንብበው ራስ እያነበብክ አስረዳን። አንብብ። እሺ አኬ በደንብ አድርጌ ስማኝ። ምንም ችግር የለም። አንብብ። ሰባተኛው ንዑስ አንቀጽ ምንድን ነው የሚለው? መጀመሪያ መጽሐፍ ቅዱስ አንብብ። በእንግሊዝኛ እያነበብክ ተርጉመው። አይ ማንበብ ስለማልችል ነው። ግን ይሄው በቃ ይኸውልህ ማትችል ከሆነ ማትማይኩስ እንደተሳሳትክማ ነገርኩህ እኮ። ካልተማመን አሁን አንድ ቦታ ላይ መድረቅ ስለማንችል እያልኩ ነው። በቃ ይኸው አሁን የህፃናትን ያነሳውልህ እኮ ቱ ቢ ኦብዘርቭድ የሚለው ለሳልቬሽን ነው። በጌታ ስም እባክህን የምትሰማኝ ከሆነ የህፃናትን እኮ ያነሳውልህ ምክንያት እኮ ይሄ ነው። የትኛው ለደህንነት አይደለም ብለሃል አይደል? አንድ የህፃናት የደህንነት ጉዳይ አይደለም ብለሃል። እሺ ሊታመን ይገባዋል አይገባውም? አሁን እሱ አሁን ሊታመን የሚገባው ለደህንነት ብቻ ነው የሚል ነገርን ስለመሰረት በሱ ላሳየህ እኮ ነው። የህፃናት ጥምቀት ሊታወቅ የሚገባ ነው አይደለም? እሺ ሁለት ነገር በደንብ አድርገህ ስማኝ። ንዑስ 7ን ኔሰርሊ ቱ ቢ ቢሊቭድ የሚለው ለሳልቬሽን ብቻ ነው ብዬ አስቀምጫለሁ። ነገር ግን ከዛ ወጥተህ ኢንፋንት ባፕቲዝም ሰው ማመን አለበት ወይ ከመጽሐፍ ቅዱስስ ሰው ሊያገኝ ይችላል ወይ ከተባለ ፐርፌክት ማግኘት ይችላል። ኢንፋንት ባፕቲዝም እሺ በደንብ ስማኝ ኦኬ። ጥምቀት ይሄው በአጭሩ የጠየቅኩህን ለምን አትመልስም? ጥምቀት የህፃናት ጥምቀት ሊታወቅ የሚገባ አሁን እኮ ሁለት አንተ እኮ አሁን አላምን አልቀበላል። ስለዚህ አንተ እኮ ነው ተሳሳትክ እያልክ ያለው ወዳጅ። አንብብ ስትባል ማንበብ አልችልም ትላለህ። ከዛ በኋላ ደግሞ ከተሳሳትኩ አርሙትና አንዴ እባክህን እኩል አታወራ። አንተ ኤነርጂ የሚገርም ነው። ዝም ብለህ እንደዚሁ ሰውን ማንነት ታረክ ትወዳለህ። በጌታ ስም እስቲ አንዴ ስማ። አዎ ይሄ ምንም ግልጽ ነው። ሁሌ በተያዝክ ቁጥር ሁሉንም ሰዓት ላይ እንደምትስቅ አንድ ሞክራል ያልኩ ያልክ ነው እንደምትኖረው። ምንም እኮ ያዝከው ነገር የለም። ኢቭን ራስህ ያዝከው። አይ በጌታ በኢየሱስ አንዴ ስማሽ። አይ ቲንክ አኬ ማንበብ የማይችለው አይነ ስውር ስለሆነ ነው ምናምን እኮስ ከሆነ በቃ እንግዲህ ከሆንክና አረሙኝ ካልክ ታረምክ። ስትታረም ደግሞ አታረቀው። አንዴ የኔናንተ ልዩነት እኮ ቃሉን ማንበብ አይደለም፣ የቃሉ ትርጉም አንዴ ከተሳሳትኩኝ አረሙኝ ካልክ በኋላ አይ በጌታ አጣም የተረጎምከው እኮስ አንተ ኧረ በጌታ ስም ወዳጅ ይኸውልህ አንዴ ስማኝ። ካልተስማማህ በል አሁን የኔ አተረጓጎም የማይስማማህ ከሆነ ዘን የምጠይቅህን መልስና ወደዛ እንለፍ። ምንድነው የጠየኩ? የህፃናት ጥምቀት ሊታወቅ የሚገባው ነገር ነው አይደለም? እሺ አሁንም በደንብ ስማኝ። ሁለት ነገር ነው ማረገው። የቅድሙን ተሳስታል። መልስልኝ እባክህ። መታመን አለባቸው የሚለው ለድነት ነው። ነገር ግን ቤት በኩል እሺ የህፃናት ጥምቀትን የሚቃወሙትን ለምንድን ነው የፕሮቴስታንት ሪፎርመሮች አጋንንታም ያሏቸው? ከአጋንንት የሆነ ነው ያሏቸው። ምን ያመጣል? ከኛ ሙግት ጋር ምን ያገናኛል? ሰዎች ገለ ያለው የሚያገናኘው ምን እንደሆነ ላሳየህ ምን እንደሆነ። ጥሩ በቃ እንደዚህ ጠይቀኝ ልመልስልህ። ተመልከቱ ጋይስ፣ የፕሮቴስታንት ሪፎርመሮች የህፃናት ጥምቀትን የሚክዱ ሰዎችን አጋንንታዊ እንደሆነ አስተምህሯቸው በግልጽ አስቀምጠዋል። ይሄንን ያስቀመጡት ለምንድን ነው? መጽሐፍ ሊታመን የሚገባ ነገር ስለሆነ እሱን ስለሚረዱ ነው። በዛ መልኩ ስለሚያዩ ነው። የህፃናት ጥምቀት ሊታወቅ የሚገባው ለድነት ብሎ ያምናሉ። የህፃናት መታመን እንዳለበት እኔም ከጠየቀኝ የህፃናት ጥምቀት መታመን አለበት ብዬ አምናለሁ። ግን ለሳልቬሽን አንተው ያመጣሉ ስለ ሳልቬሽን ነው እንጂ መታመን አለበት።
አንዴ ከሳልቬሽን አንፃር እንትኑ እናያለን። ምንድነው የላርጅ ካቴኪዝሙን አውጥተን እናያለን። የፕሮቴስታንት ሪፎርመሮችን ከፈለክ ያን ያህል እኮ አያስቸግረንም። የእናንተኑ መጽሐፍ እየገለጥኩ ነው ማሳያ፣ አያስቸግረኝም። አሁን ክርስቶስን እኔ ዝም ብላችሁ ይሄ አባቶች አንዴ አትናቴዎስ ስላለ አውጣ ስትባል አታውራረከው። አሁን ደምሮን መናቀር እንጂ ክርስቶስን ከደምረው ያን ያህል የምትሻል አይነት ሰው አይደለም። ይቅርታ አድርግልኝ። የሆነች ነገር ተናገርክ ማለት ነው ይሻላል ማለት አይደለም። ምናልባት እሱ በቀን ነው ጥሩ እንደምታነብ አድርገህ ታቅርብ ነው። አሁን አታስረሳኝ። አሁን የሰው ስም አታንሳ። ምንም ከእንትና ከገሌ በላይ ነኝ የሚለውን እርሳውና አሁን እንዴ አልክ እንጂ ከዚህ በላይ ምን ትፈልጋለህ? እሺ ዋናው ነገር አሁን ትምህርታችን ላይ ብቻ ምንድነው ዲስከሽናችን ላይ ብቻ ፎከስ እናድርግ። ሊታመን የሚገባው ነው አልከኝ። የህፃናት ጥምቀት ሊታመን የሚገባው ነው። እሺ ሊታመን የሚገባው ነገር መጽሐፍ ቅዱስ ላይ በግልጽ የተቀመጠው ነው ወይስ አይደለም? አይ በግልጽም ያልተቀመጠ መታመን ያለባቸው አሉ። በግልጽ ያልተቀመጠ በግልጽ ያልተቀመጠ ግን ሊታመን የሚገባው ነገር አለ አልከኝ። እስቲ መጽሐፍ ቅዱስ ላይ በግልጽ ባይቀመጥም ሊታመን የሚገባው ነገር አለ የሚል ከመጽሐፍ ከዚህ ከኮንፌሽን አሳየኝ። ማለት አሁን እኮ እናንተ የሆነ ዲዱስ አድርገን እኮ ነው የሆነ ስቴትመንት ላይ ያወራን ያለ ነው እንጂ የሆነ ቀደም ተሳስታል ስትል የነበረውን እኮ በዚህ ኮንፌሽኑን ባዘጋጁት በፕሮቴስታንት ሪፎርመሮች ማይንድ ሴት እኮ አሳይቼ ምን ያህል ሚስ እንዳደረከው ጭራሽ እየተረዳኸው የምታነበውን እየተረዳኸው እንዳልሆነ የራስን መጽሐፍ እንደማትረዳው ላሳየው። አንዴ ምንም ችግር የለም ና እሺ አሁን እያለን ያለው ምንድነው? የህፃናት ጥምቀት ሊታመን የሚገባ ነው ብሎናል። ተመልከቱ፣ ሊታመን የሚገባ ነው። መጽሐፍ ቅዱስ ላይ በግልጽ ያልተቀመጠ ነገር ሊታመን የሚገባ ነው ተብሎ ይነገራል ወይ ስለው፣ አዎ በመጽሐፍ ቅዱስ ላይ ግልጽ ባይሆንም ሊታመን የሚገባ ነገር አለ አለኝ። አሁን ከኮንፌሽን ምን ታሳየኛለህ? ሊታመን የሚገባ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም የሚል እስቲ ያሳየኝ። አይ መታመን ይገባል ብሎ ያስቀመጠው እና ቀደም ከነገረ ድነት ጋር አገናኝቶ አሳየኝ። ኮንፌሽን ላይ ከየትም ቦታ ይሁን ከየትም ክፍል ይሁን ከቀደመም ክፍል ይሁን ከቀደም ክፍሉም ውጪ ይሁን ከፈለከው ይሁን ብቻ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም ሊታመን የሚገባቸው ነገሮች ብለህ እስቲ ያሳየኝ። ኦኬ የነገርኩህ እኮ ነው። መጽሐፍ ቅዱስ ግልጽ ነው ብሎ መጀመሪያ የሚያስቀምጠው ለድነት ብቻ ነው። ሌላው ነገር ግን ብቻ ነው ለድነት የሚሆነው ብቻ ነው አልኩ እኮ። አራሳ አሁን ሊታመን የሚገባ ነገር ሆኖ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም ችግር የለውም የተባለ አሳየኝ እያልኩ ነው። እሱን ታሳየን ወዳጅ። ለምን ችግር የለ ያወራን ያለ ነው እንኳን ከኮንፌሽን ወጣ። አንደኛ መጽሐፍ ቅዱስ ላይ አይዞ ምንም እድል ሰተኝ አይደለም። በቃ አታውቅም አለቀ። ይቅርታ እንደዚህ ማውራ ለመሰለ አሁን የትኛውም ተርም ተጠቅሞ እኔ አሁን ደገኛ ፕሮቴስታንት ገብቶ በአግባቡ ቢያወራ አሁን እንደዚህ ነው አይደል? አሁን አንተን በቃ አታውቅም ያልኩ እንደማታውቅ ግልጽ ነው። ግን ቢያንስ ግን አለማወቅን ግን በሰው ፊት አልናገርም። አሁን የተናገርኩት ለምን መሰለህ? ደገኛ ፕሮቴስታንት ነኝ እንደዛ አይደለም። ክርስቶስ ያውቃል። በቃ እንደዚህ የሚለው ምንድነው? በጣም ልቡን የሚያሳብጥ ክርስቶስ ነው። ክርስቶስ ልቡን የሚያሳብጥ ልክ እንዳንተ አሁን ስንፍናው ለራሱን ኮርኩሮ የሚያስቅ አይነት ሰው ምናምን ታገኝ። ስንፍና ሳይኝና እስቲ ቆይ ከቅድም ጀምሮ ነው ብዙ ነው ያለፍኩ አታውቅም ምናምን ስትለኝ እስኪ አንድ ስንፍና እስኪያሳየኝ። እስካሁን እኮ የሀገር ይሄው እንግዲህ መጣልህ እኮ እስኪ የሀገር ማለት ነው። ለማንኛውም መጽሐፍ ቅዱስ ላይ ግልጽ ባልሆነ ትምህርት ስለሚሰማ በደንብ ተንፍስ። አይዞህ ችግር የለውም። ኤኒዌይስ መጽሐፍ ቅዱስ ላይ ግልጽ አይደለም አለ። የህፃናት ጥምቀት መጽሐፍ ቅዱስ ላይ ግልጽ አይደለም አለ። በጣም በሚያስገርም ሁኔታ ግን እነ ጆን ካልቪን እነ ዚንግሊን ጨምሮ ሌሎችም እንግዲህ ማርቲን ሉተር ይታወቃል ከመጽሐፍ ቅዱስ እየጠቀሱ በተለይ ዚንግሊና ጆን ካልቪን በተለይ ሁለቱ ከመጽሐፍ ቅዱስ እየገለጡ ትክክል ግልጽ ነው መጽሐፍ ቅዱስ ላይ ይሄው ከዚህ አንፃር ብለው ሲያስተምሩና ያውም ደግሞ ይህንን የሚቃወሙትን አጋንንታዊ ትምህርት ብሏቸዋል ብያቸው አልነበረ? አሁን እንደ ወዳጃችን ግን አስተሳሰብ ምንድን ነው? በፕሮቴስታንት ውስጥ መጽሐፍ ቅዱስ ላይ ግልጽ ያልሆነ ነገርም አንድ ሰው ቢስት አጋንንታዊ ነው የሚባለው እያለ
እንደዛ አይደለም። የፕሮቴስታንት ሪፎርመሮች ይሄ ኮንፌሽን በሚዘጋጅበት ሰዓት የነበሩ የነሱ ማይንድ ሴታቸው ምንድነው የሚለውን መረዳት አለብን። መለስ ብለ የነሱን ስራ ማየት አስፈላጊ ነው ብዬ አስባለሁ። ለማንኛውም ይሄ ሁሉ ነገር ውስጥ ያስገባን ምንድነው መጽሐፍ ቅዱስ በዛ ደረጃ ግልጽ ከሆነ ለምን በሁለታችሁ መካከል ያስተምሩ ልዩነት መጣ? አክቹአሊ በአንተና በቃሌ ብቻ አይደለም። በነገራችን ላይ ለየትኛውም ሰው ግልጽ ከሆነ ለምን ሰው መጽሐፍ ቅዱስ አስተምሩ ለማንኛ አንደኛ በቃሌ መካከል ያስተምሩ የሥላሴ ትምህርት ራሱ እሺ፣ እንደዚህ እናድርገው። ቆይ ችግር የለም። ስለዳን አንድ ቁጥር እየጻፈ ቆይ አንዴ ቆይ ጥምቀት ለድነት እንደሆነ ታምናለህ? ሸልፈኛው ሸልፈኛው ጥምቀት ለድነት እንደሆነ ታምናለህ? ምን ማለት ነው ለድነት የሚለውን ታብራራለህ? አምናለሁ። በጥምቀት ውስጥ ዳግም እንወለዳለን የሚለው ነው። አዎ፣ መንፈሱና ውሃ ካልተነጣጠሉ፣ ቃሉና ውሃ ካልተነጣጠሉ ዳግም እንወለዳለን በጥምቀት ውስጥ። ምንም ጥያቄ የለም። ኮንፌሽኖቻችንም እሱን ነው የሚያስቀምጡት። እሺ ሰው በጥምቀት ዳግም ልደት የለም፣ ጥምቀት ዳግም መወለጃ አይደለም የሚሉ ፕሮቴስታንቶች እኛ ሀገር ላይ ሲጀመር ከጥቂት በስተቀር አብዛኛው ከ90% በላይ በቃ ያይ ነው ለድህነት አይደለም ዳግም ለመወለጃ አይደለም ብሎ ነው የሚያምነው። ይታወቃል። የፔንቴኮስት እሱ ከሶላ ስክሪፕቸር ጋር ምን ያገናኘዋል? ላሳየህ እኮ ነው። ችግሩ እዛ ጋር እኮ ነው። ላሳየህ እኮ ነው። ሶላ ስክሪፕቸራን እናንተ አንዴ ላሳየህ እኮ ነው ግንኙነቱን። ሶላ ስክሪፕቸራ ላይ ይሄ እኮ ቀጥታ ከሶላ ስክሪፕቸራ ጋር እኮ ይገናኛል። እንዴት መሰለህ የሚገናኘው? እናንተ ሶላ ስክሪፕቸራ ስታመጡ ሶላ ስክሪፕቸራ ተመሳሳይ መረዳት ይፈጥራል የሚል አለው። ሶላ ስክሪፕቸራ ምን ያስቀምጣል መሰለህ? አሁን ብዙ ጊዜ እናንተ ስታመጡ ሶላ ስክሪፕቸራ እንዴት ነው መሰለህ? አሁን እናንተ ብቻ አይደለም በሌላው ማለት በውጭ ዓለምም ሲያመጡት መጽሐፍ ቅዱስ በቃ የማይሳት ኦቸሪቲ ምናምን ብቻ የምትሏን ነገር ለማሳየት ይሞከራል። አይደለም። መጽሐፍ ቅዱስ ብቻ የሚለው ትምህርት ውስጥ ሰፊሺየንሲ አለ፣ ግልጽነቱ አለ። መጽሐፍ ቅዱስ በራሱ ብቻውን ያለ አባቶች በቂ ከሆነ ያለ አባቶች ግልጽ ከሆነ ለተማረውም ላልተማረውም ሰው ለምንድን ነው ልዩነት የሚመጣው ነው? አንተ ጥምቀት ለድህነት ነው፣ ጥምቀት ለዳግም መወለድ ነው ስትል ኢትዮጵያ ውስጥ ያለው አብዛኛው ጴንጤ ኦልሞስት ሁሉም በሚባል ደረጃ ከታች ሲሶ እና ዳኒን ጨምሮ ማለት ነው። ሲሶ አንተና ትበለማከን ጥያቄ ለምን አይደለም? አንተም እኮ ተመሳሳይ ነገር አይደለ? ተመሳሳይ አይደለም። አሁን ያነሳው ተመሳሳይ እንዳልሆነ አሳያለሁ። ድብቅ አትበል። በተጠየቁት አንተ ሳትበል ይሄ ፋላሲ። አይ ምንም አይ ደብል ስታንዳርድ እንዳትጠብዬ ነው። ዩቲዩብ አንተንም ያሳየው ነው። በዛ አይደለም በፍጹም ምንም። እኔ ሲል መጽሐፍ ቅዱስ ብቻ አይደለ እሱን የኔ ጋር መተህ የኛን እኮ መመዘኛ ጠይቀኝ እመልሳለሁ። መች አልመልስም ማለት ነው። አንተ መመዘኛ ተዳፈል ያረክ እኮ ነው። አንተ በፊት የገባን እዚህ ቁጭ ብለን አንዴ ትላለህ እንዴ? እኔ የማወራው እኮ አጥቻ አይደለም እየሰማን ነው። ስለዚህ ሚዩት አድርገህ ስሙ። ጉድ እኮ ነው። እሺ አሁን ምን እያልኩኝ ነው? ሸልፈኛው ወዳጄ መጽሐፍ ቅዱሱ ግልጽ ከሆነ ከአባቶች ትምህርት ውጪ በሆነ መልኩ መረዳት የሚቻል ከሆነ በዛ ደረጃ ግልጽ ከሆነ ከአባቶች ትርጓሜ ውጪ መጀመሪያም አይከለክልም። አንተ እሱን እኮ ነው ያለው መጀመሪያም መጽሐፍ ቅዱስን ጥያቄ ግን ገብቷል። እሺ ጥያቄ ንገረኝ። መጽሐፍ ቅዱስ ብቻ አባቶችን የማይቀበልበት ቦታ አይተህ ታውቃለህ? መጽሐፍ ቅዱስ ያለ አባቶች ብቻ አትቀበሉ እንዴ? ማን አትቀበሉ አለ ያልኩህ እኮ ያለ አባቶች ግን ሳትቀበልም ግን በራሱ ግልጽ ነው የሚል አለ። ላሳየህ። ያለ አባቶችን ሳትቀበሉ ጎበዝ አሳየኝ። አባቶችን ሳትቀበሉ በራሱ ይኸው አንብብለት። እስካሁን የምናነበውንም አትሰማም እንዴ? አንብብለት ቁጥር 7 ቆይ አክሊል ያወራ ያለው እኮ አባቶችን ሶላ ስክሪፕቸራ መጀመሪያም ኤክስክሉድ አያደርግም ያልኩ ነው። እሱን ደግሞ አንተ ኤክስክሉድ ያደርጋል ያልኩ አይደለም። እሱን ደግሞ ማስረጃ ቆይ አንዴ መጽሐፍ ቅዱስ በራሱ ግልጽ ነው ለድህነት የሆኑ ጉዳዮች ላይ በራሱ መጽሐፍ ቅዱሱ ያለ አባቶች ብቻውን ግልጽ ነው ይላል አይደለም? ያለ አባቶች ግልጽ ነው አይደለም? መጀመሪያ አንተ ያንተን እምነት ነው ያውቀው። ያለ አባቶች መጽሐፍ ቅዱስ ብቻውን በራሱ ቅድም ጀምሮ እኮ ማውራሱ ነው። ያለ አባቶች ግልጽ ነው ብለኛል አይደል? ያለ አባቶች መጽሐፍ ቅዱስ ብቻውን ግልጽ ነው አይደለም? ለመዳን የሚሆን ዕውቀት ሊሰጡ የሚችሉ ቅዱሳት መጽሐፍት ለራሳቸው በቂ ናቸው። ለራሳቸው አይደለም፣ ለአንተ በቂ ነው አይደለም?
ቅድም እኮ ያወራነው ነገር እኮ ነው ድጋሚ ያመጣ ያለው። ለአንተ በቂ ነው አይደለም? ብቻቸውን ያለ አባቶች ትርጓሜ ብቻቸውን ቅዱሳት መጽሐፍቱ ለአንተ ብቻቸውን። እኔማ ቸርች ውስጥ ነው ያለሁት፣ በቸርች ውስጥ ነው የምረዳው ወዳጅ። አሁን እኔ ጥያቄን መልስልኝ። የት ነው የምትረዳው ምናምን አላልኩም። ቆይ አንዴ፣ የት ነው የምትረዳው? አንድ ሰው መጽሐፍ ቅዱስን ብቻ ያለ አባቶችን ሳያገኝ የመዳን እውቀት ያገኛል ወይ ነው? ያገኛል። አይተዋል። ሰው እንዳይሰማ እያደረክ ብቻ ለማውራት ነው ሀሳብ። አታድክምኝ ወዳጅ። እስካሁን ድረስ በእርግጥ በቃ ሰው አይተዋል። በቃ ከበቂ በላይ እኮ ነው። በቃ የፕሮቴስታንቲዝም ውስጥ ያለው የመጽሐፍ ቅዱስ ብቻ የሚለው ትምህርት ምንም እንደማይሰራ አንባቢ እንደሆንክም ነገሮችንም እንዴት እንደምትስትም ታይታል ትላለህ። አይ ቲንክ አኬ በቂ ነው መሰለኝ። ብዙ ሰዎች በቂ ነገር ጋይስ፣ በቂ ነገር አግኝታችኋል ወይስ ያስፈልጋል? በጣም አግኝታችኋል። ካስፈለገ ግን ሶላ ስክሪፕቸር በቂ ነው። ቢያንስ ግን ሚስ አንደርስታንድ ማድረግ ነው። በቂ አይታችኋል። በቂ በደንብ አይተናል። እና በቃ አሁን ምናልባት እኔና ዳኒ አንዳንድ ጥያቄ ምናምን ከተፈቀደ እሱን አብራሩና ምናምን አይ ቲንክ እንጨርስ። እንደዚህ ማድረግ ይቻላል። ጥሩ ሰው መረዳት ያለበትን ተረድተዋል ብዬ ስለማስብ ማለት ነው። እሺ ታይቁ እኔ ልጠይቅህ ብራዘር፣ ያው ቅድም ያነሳውበትን ዌስት ሚኒስተር ኮንፌሽን ጥምቀት ከድህነት ጋር ወይም ከሳልቬሽን እና ከግሬስ ጋር ግዴታ አብረው መሆን አለባቸው ይላል። እሺ ስለሱ እኔ አላወራሁም። ባይሆን ይሄ ወዳጅህ ግን ይሄ ከላይ ያለው ሸልፈኛው ወንድምህ ግን አዎ ይሄ እንትን ነው የዳግም መወለጃ ነው ብሏል። የዌስት ሚኒስተር ኮንፌሽን አይ እኔ እሱ አይደለም። እኔ ስለሱ መቼ አወራሁኝና ከርዕሴ ውጭ ይጠየቀኝ። ጥምቀት በዌስት ሚኒስተር ኮንፌሽን እንደዚህ ያስፈልጋል አያስፈልግም የሚለው እሱ ርዕሴ አይደለም። ግዴታ ነው ወይ መልሱልኝ። አይ ርዕሴ አይደለም። ርዕሴ እኮ መጽሐፍ ካርዳችን ያለፋችሁት ይሄን አልነካ ነው ግዴታ ነው አይልም። አንዴ ኧረ እባክህን እስቲ እንደው ተረጋጋና ሰማኛ። አንዴ ዌስት ሚኒስተር ኮንፌሽን ላይ ጥምቀት ለድህነት ነው ከሚለው ጉዳይ ጋር በተያያዘ ከዚህ ቀደም ከሸልፈኛው ጋር አውርተን እኔ ለድህነት ነው የሚለውን በዛ ደረጃ ያስቀምጣል ብዬ አላስብም። አንዴ እባክህን ካወራችሁት አንጻር ያልከም ሀሳብም አሁንም እንደዛ ትላለህ። አክሊል አሁንም እንደዛ ትላለህ። ኧረ እባክህን ሸልፈኛው ከዳኒ ጋር ትቀጥላለህ። ይኸው ዳኒ አያስተምርም እንደዛ ብሏል። ሸልፈኛው አትበል። እኔ እየጠየኩ ነው ራስህን ስለመልስ። ቆይ አንዴ እኮስ አንዴ እንትን በል ሚዩት አድርግ። በአጭሩ መልሱ ምንድን ነው? ጥምቀት በዌስት ሚኒስተር ኮንፌሽን ለድህነት ነው ይላል፣ ዳግም ለመወለድ ነው ይላል ወይ ምናምን። እሱ አይደለም ጥያቄ ሲጀመር የተወያየንበት እሱ አይደለም። ይሄንን ርዕሱን ራሱ አንዴ እባክህን ምንም ከርዕሱ ውጭ አትጠይቀን። እኛ ርዕሱን የሚያስፈታን ሰው አልፈልግንም። አሁን እያወራን ያለ ነው የመጽሐፍ ቅዱስ ክላሪቲ ላይ እና የመጽሐፍ ቅዱስ ሰፊሺየንሲ ላይ ነው እያወራን ያለ ነው። እሱ ደግሞ የመጀመሪያው ምዕራፍ ላይ አለ። የህፃናት ጥምቀት ተነስቶ የነበረበት ምክንያት ከግልጽነቱ አንጻር ልናወራበት ነው። መጽሐፍ ቅዱሱ ግልጽ ከሆነ አንዳችሁ የህፃናት ጥምቀት ስትቀበሉ አንዳችሁ የህፃናት ጥምቀት አልቀበልም ትላላችሁ። አንዳችሁ ጥምቀት ለድህነት ስትሉ አንዳችሁ ጥምቀት አያድንም ትላላችሁ። አንዳችሁ ቅዱስ ቁርባን እውነተኛ ጌታ ስጋና ደም ስትሉ አንዳችሁ አይደለም ትላላችሁ። ታዲያ መጽሐፍ ቅዱሱ ግልጽ ነው ብሎ እንዲህ እየተናገረ በራሱ ብቻውን ከአባቶች ውጭ ግልጽ ነው እያለ እንደዚህ የምትሉ ከሆነ መጽሐፍ ቅዱስ ብቻ የሚለው ትምህርት ውስጥ ደግሞ ክላሪቲ እና ሰፊሺየንሲም ስላለ መጽሐፍ ቅዱስ ብቻ የሚለው ትምህርት ውሸት ነው የሚለውን አስረግጠን አስቀምጠናል። በቂ ነው። እንዳትገባብኝ። አይ ምን ነው እንዳትገባብኝ? ጠያቂ እኮ ነው። እንዳትገባብኝ ትላለህ እንደ ሚዩት አድርገህ ብራዘር፣ አንተ ብቻ ልታወራ እንደ መጣው እኔ ልመልስ አንተ ልጠይቅ። ተመለሰልህ። አሁን እኔ ልጠይቅ ማለት መጠየቅ ነው የምትችለው። ሚዩት አድርግና እኔ ላውራ ትልም ጠየቅካ። ኧረ እባክህ ሪፍሌክት አድርግ ይላል። እሱ ከተወጠለህ ሰው ካልሆነ ብራዘር አልገባኝም። አይ አታረግም። አንዴ ሚዩት አድርገው ዳንሽ። በጌታ በኢየሱስ እኔ አንድ ጥያቄ ልጠይቅ። ማላረገው ለምንድን ነው? ጠያቂ ስለሆንክ ነው። ሁሌ እንደበጠበጠ ነው ያወራው። ስህተት ነው ብራዘር ወዳጅ። ስለዚህ ጥያቄው መልሱ የምታውቀው ከሆነ መልሱን ትይዘዋለህ፣ ታነጻጽራለህ። ቤት ሂድና በቃ አንተ ትሄድበታለህ። እስኪ ስህተቴን ታሳያለህ፣ ግን በማስረጃ ሄደህ ለምን አታወራም እንደፈለክ እንዴ? እዚህ እኮ ውይይት ላይ ነን። ሲሶ ለምን ታስገባለህ እንደዚህ? ሁለቱን ማስወርዳቸው ያዴና ዳኒ ነው ደግሞ
ማለት እመቤቴ ያው አንተ ራስህ ውረድ። ዳኒ ብቻውን ዮሐንና ዳኒ ግባ ባትለኝ እኔ እንደዚህ አይነት ጉንጭ አልፋ ነገር ኧረ ጠይቋል። እኔ በእርግጥ እሱ ጠይቋል። ልጠይቅ ቢያንስ ጠይቋል እኮ ኖ የመለሰው መልስ ትክክል አይደለም። እኔ ትክክል ይሁን አይሁን አንተ ሚውት አድርግና ስማ በቃ። እንዴ ልታርመው እኮ አይደለም የገባው። ቆይ አንዴ ዳኒ ስማ፣ ዳኒ ስማ፣ የምር ሪፍሌክሽን ነው የምትሰጠው። ሪፍሌክሽን ከሆነ ቤት ሄደህ ትሰጣለህ። ሪፍሌክሽን ነው ስህተት መሆኑን ማስረዳት አለብን። ራሱ አክሊል ቀሰፈ። ቀጥል ዮሐዲ እባክህን። እኔ እዚህ አዛገን እኮ አንተ በጌታ ቤት። እሺ እኔም አጭር ጥያቄ ነው የምጠይቀው። እሺ ሸልፈኛው በድህነት ጉዳይ ወይም ደግሞ ለድህነት የሚያስፈልጉ ጉዳዮች ላይ መጽሐፍ ቅዱስ ግልጽ ነው። በትክክል ምንድን ነው ሲስ የምትስቀው? ኧረ ተው ቆይ ስሙ አሳቃ ለድህነት አስፈላጊ ነው ወይስ አይደለም? ሸልፌ ለድህነት ያስፈልጋል። አይሰማም ይወድ አረ ዮሐድ ሌላ ሰው ቀሰፈው። ማን ነው ቀሳፊው? ምንድን ነው እንዴ? አረ ሰዎች ቀልድ ላይ አይደለንም። አረ እባካችሁ እባካችሁ። ቀሳፊ መልአክ እዚህ አለ እንዴ? ምንድን ነው የሚሰሩት? የምን መጃጅ አለ? በፈጣሪ ስም ምን እየሆኑ እንዴ? በጣም ያሳፍራል እውነት። ኤኒዌይስ እሺ፣ ስለዚህ ጥምቀት ለድህነት ነው አልከኝ አይደለ? እና መጽሐፍ ቅዱስ ላይ በግልጽ ተገልጿል ማለት ነው አይደል? አዎ፣ ጥምቀት መጽሐፍ ቅዱስ ላይ በግልጽ ተቀምጧል። ስለዚህ የማይቀበሉት ፕሮቴስታንቶች እያወቁ ነው የማይቀበሉት ወይስ በስትክክል አልተረዱትም? እንዴት ነው የምትረዳው አንተ? አይ ትርጉማችን ለዛ ነው ቅድም ስንለው የነበረው የሰዎች መረዳት ፋለብል ነው፣ እንለያያለን። ስለዚህ በእኛ መካከል ያለው የሶላ ስክሪፕቸራ ትምህርት ሳይሆን የለያየን የእኛ መረዳት ነው የለያየን። ቀደም እንትኑ ዌስት ሚኒስተር ኮንፌሽን ግን ምንድነው የሚለው? ሸልፈኛው በመዳን ጉዳይ ማለት ነው ሁሉም ሰው ተመሳሳይ መረዳት ወይም ደግሞ በቀላሉ ሊረዳቸው የሚችሉ ናቸው። እንኳን የተማረው ይቅርና ያልተማረ ራሱ በመዳን ጉዳይ ግልጽና የተብራሩ ሆነው ተቀምጠዋል ነው የሚለው። እኔ ምንድነው እያልኩ ያለሁት መረዳቱ ራሱ ለድህነት የሚያስፈልገው መረዳት ማንኛውም ሰው ያገኛል ከመጽሐፍ ቅዱስ ኦኬ የሚል ተቀምጧል። አይ ሰዎች መረዳት ይችላሉ ነው እንጂ ሰዎች መረዳት ተመሳሳይ የሆነ መረዳት ላይ ይደርሳሉ ማለት አይደለም። መድረስ ይችላሉ ያገኛሉ ነው የሚለው። እሺ ላንብብላ ለትልቁ ላይ እሱ ፖሲብል ነው። እሺ ላንብብልና በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ ይላል። በደንብ በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም ይላል። ሁሉም ነገር ግልጽ ነው እያለ አይደለም። ለሁሉም እኩል ግልጽም አይሆንም ካለ በኋላ ነገር ግን ይላል ኦኬ በሌሎች ጉዳዮች የተለያየ መረዳት ሊይዙ ይችላሉ። ትክክል። እኔ ጥያቄ ግን በድህነት ጉዳይ ነገር ግን ከሚለው ለድህነት ሊታወቁ በደንብ አስተውል። ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩ ይላል። አየህ፣ ማወቅ ያለባቸውን ለድህነት ሊታወቁ የሚገባቸው በግልጽ ተብራርተዋል። ሊታመኑ የሚገባቸውን በግልጽ ሊጠበቁ የሚገባቸው በግልጽ ስለተብራሩ አለ ተብራርተዋል። ለመዳን የሚያስፈልጉ ነገሮች ስለ ሌሎች ጉዳዮች ግልጽ አይነት መረዳት ተመሳሳይ መረዳት ላይኖራችሁ ይችላል። በድህነት ጉዳይ ለድህነት አስፈላጊ ነው ብለኛል ጥምቀት። አሁን ለድህነት የሚያስፈልጉ ጉዳዮች ላይ ግልጽ ከሆነ መጽሐፍ ቅዱሱ ሌሎቹ ጥምቀት ለድህነት አይደለም ብለው የሚያምኑ ፕሮቴስታንቶች
ሆን ብለው በእግዚአብሔር ቃል ላይ ያመፁ ነው ወይስ ደግሞ ትክክለኛውን መረዳት ስላልያዙ ነው ጥያቄ። እሺ ዮሐዴ ክፍሉም የሚያወራው መጽሐፍ ቅዱስ በራሱ ነው። መጀመሪያ ላይ እሱ መለየት አለብን። ከኛ መረዳት ውጪ በሆነ መንገድ ነገረ ድነታዊ አስፈላጊ የሚባሉ ትምህርቶችን ይዟል፣ በግልጽ በሆነ መንገድ ይዟል። እሱን ትይዝልኛል። እዛ ላይ ኮንፌሽን ያስቀመጠ ነው። ቀጥሎ ግን መጽሐፍ ቅዱስ እንደዛ አይደለም። ይቅርታ ሸልፈኛው ወንድሜ፣ ቃሉ የሚለው ለድህነት ሊታወቁ የሚገቡትና ሰው መረዳት የሚችላቸው ነገሮች በግልጽ ስለተብራሩ ነው የሚለው። ስለተብራሩ የተማሩት ብቻ ሳይሆኑ ያልተማሩ ራሱ የተለመዱ መንገዶች በሚገባ በመጠቀም በቂ ወደሆነ ግንዛቤ ሊደርሱ ይችላሉ ነው። ስለ ምዕመኖች ወይም ስለሚያነቡት ሰዎች እንጂ ስለ መጽሐፉ አይደለም እያወራ ያለው። አንብበው ትክክለኛ የመዳን ትምህርት ጋር ይደርሳሉ ነው የሚለው እንጂ መጽሐፉ የመዳን ትምህርቱ ይይዛል አይደለም። ይይዛሉ ሰዎቹ ነው። ስለ ሰዎቹ ነው የሚያወራው። ሰዎቹ አሁን ስለ ሰዎቹ ነው እያወራ ያሉት። ሌሎቹ ፕሮቴስታንቶች ፐርፐዝሊ በእግዚአብሔር ቃል እያወቁ እያመፁ ነው ወይስ ደግሞ መረዳቱ ስላልደረሱ ነው? እሺ ጥሩ። ሁለቱንም ያሳየውክ ነበር። እሺ እስማማለሁ። አሁን ባልኮ እስማማለሁ። መጽሐፍ ቅዱስ መጀመሪያ አስቀመጠ፣ የተብራራ ነገር አለው። ሰዎችም ደግሞ ተገቢ የሆኑ ነገሮችን ተጠቅመው ይህንን መረዳት ላይ ይደርሳሉ ይላል። እውነት ነው። ስለዚህ አሁን ምንድነው ልዩነት የፈጠረው ከተባለ መረዳቱ የኛ መረዳት ነው። ተገቢ በሆነ መንገድ አለመረዳት፣ ተገቢ በሆነ መንገድ በመሃላችን ያለው ልዩነቶች ነገረ ድነታችንም ወይም ደግሞ ሌሎች ማስተምሮች ላይ ልዩነት እንዲፈጠር ተደርጓል። እናንተ ጋር አሁን ትውፊት እንዳለ ትውፊት አለ። ሰው ሁሉ ትውፊት ያምናል፣ ግን ትውፊቱ ለያይቷቸዋል ሰዎችን። ትውፊት ሰዎችን መለያየታቸው የትውፊት ችግር አይደለም፣ የሰዎች መለያየት ነው። ትውፊት ላይ ያላቸው መረዳት ነው ችግር ያለው እንጂ ሐዋርያዊ ትውፊት ሁሉም ሰው ሐዋርያዊ ትውፊትን ክሌም ያደርጋል። ግን ሐዋርያዊ ትውፊቱ ደግሞ የተለያየ አይነት ሰዎች ጋር የተለያየ አይነት መረዳት አለው። የተለያየ አይነት ትራዲሽኖች ክርስቲያን ትራዲሽን ውስጥ ፈጥሯል። እሱ መፍጠሩ ግን ሐዋርያዊ ትውፊት ትክክል አይደለም የሚያስብለን አይደለም። ሶላ ስክሪፕቹራም ክሊር ነው። የሶላ ስክሪፕቹራ ክላሪቲ ግን ሰዎችን ሁሉ ወደ አንድ መረዳትና ወደ አንድ ተመሳሳይ የሆነ መረዳት ያመጣል ማለት አይደለም። ስለዚህ የኛ መረዳት ልዩ ልዩ ነው። ይቅርታና እየሰማው ነው ማለት ሐሳቤን ከነካኸው ብዬ ነው የምሰማህ፣ ግን ጭራሽ ወደ ሐሳቤ ራሱ እየተጠጋህ አይደለም። እኔ አንተ መጽሐፍ ላይ ስለተጻፈው ነገር ስጠይቃ አንተ የማይገናኙ ስለ ትውፊት ምናምን ነው እያወራ ያለው። ስለ ትውፊት ያለን መረዳት አንተ እንደምትለው መጽሐፍህ እንደሚለው አይደለም። መጽሐፍህ የተናገረው ማንም ሰው እንኳን ተምሮ ይቅርና ሳይማር ራሱ ለድህነት የሚያስፈልገው ነገር በግልጽ ስለተብራራ መጽሐፍ ቅዱስ ላይ ያንን በቂ የድህነት መረዳት ውስጥ ይደርሳል ይላል። ስለ ሰዎቹ መረዳት ነው እያወራ ያለው። ኦኬ አሁን ትውፊት ምን ብለን እናምናለን? ትውፊት ማመን አለብህ የለብህም አልጠየቅኩም። ማን ጠየቀ? እሱ እኔ ጠየቅኩ። መጽሐፍ ቅዱስን ቃል በቃል ለድህነት ቆይ አንዴ አይደለም ትክክለኛ እንትኑ ራሱ ባላንስ ያልሆነ ኮምፓራቲቭ ነው የምትሰጠው። ኦኬ ስለ አይደለም እኔ ጠየቅኩ። ቆይ ስማ አንዴ ጥያቄ ተረዳ። አሁን ለዛ ነው ጥያቄን አትረዳውም። ለመመለስ ብቻ እየተዘጋጀ ስለሆነ ጥያቄን በደንብ ስማውና ከዛ በኋላ ጥያቄን ትጠይቃለህ፣ ግን ለመረዳት ሬዲ አይደለም። በደንብ እየተረዳው ነው። እኔ ስለ ሰዎቹ የተናገረው ቆይ አንዴ ስማኝ። ምን እያልኩ ነው? ስለ ሰዎቹ ነው እያወራ ያለው። መጽሐፍ ቅዱስን ስለሚያነቡ ሰዎች ነው መጽሐፍ እየተናገረ ያለው። አንድ ሰው እንኳን ተምሮ ይቅርና ሳይማር መጽሐፍ ቅዱስን ቢያነባቸው ይላል ለድህነት አስፈላጊ በሆኑ ጉዳዮች ላይ ትክክለኛ ወደሆነ መረዳት ይደርሳል ይላል። ማንም ሰው ያለምንም አጋዥ ያለምንም አባቶች ሳያብራሩለት ማብራሪያ ሳይጠቀም መጽሐፍ ቅዱስን ሲያነበው ወደ ትክክለኛ መዳን ትምህርት ይደርሳል። ግልጽ ስለሆኑ የተብራሩ ስለሆኑ ይላል። በጣም ጥሩ። ይሄንን ያዝኩኝና ምን ጠየቅኩ? ፕሮቴስታንቶች እንግዲህ ይህንን ግልጽ የሆነው የእግዚአብሔር ቃል እንግዲህ አንተ ጥምቀት ለድህነት ነው የሚል መጽሐፍ ቅዱስ ላይ በግልጽ ተቀምጧል ብለኛል። በጣም ጥሩ። በግልጽ የተቀመጠው መጽሐፍ ቅዱስ ላይ የተጻፈውን እውነት ፕሮቴስታንት ሌሎች ይሄ ጥምቀት ለድህነት አያስፈልግም ብለው የሚያምኑ ፕሮቴስታንቶች ሲያነቡት ይህን ቃል ማለት ነው በግልጽ የተገለጸው ቃል ሲያነቡት ፐርፐዝሊ ወይም ደግሞ ሆን ብለው ጥምቀት ለድህነት ያስፈልጋል እያለ አጣመው በግድ አይደለም ብለው እየተረጎሙት ነው ወይስ ደግሞ ትክክለኛውን የእግዚአብሔር ሐሳብ ሳያውቁት ወይም ደግሞ ሳያገኙት ቀርተው ነው የኔ ጥያቄ። ወይም ትክክል አግኝተውታል ቃሉ እያነበቡት ሆን ብለው ነው እየቀየሩ ያሉት
እሺ ፕሮፐር መረዳት ላይ አልደረሱም ወይም ደግሞ ስለዚህ ተሳስተዋል ማለት ፕሮፐር መረዳት ላይ ላይደርሱ ይችላሉ አንብበው መጽሐፉ ማለት ነው። ትክክል። ስለዚህ ዌስት ሚኒስተር ኮንፌሽን ስህተት ነው ማለት ነው። ዌስት ሚኒስተር ኮንፌሽን ስህተት ነው አይደለም። ይኸው ይደርሳሉ ይላል። ቆይ አይደለም ይደርሳል ማለት እኮ ኔሰሰርሊ ይደርሳሉ ማለት እኮ አይደለም። ኔሰሰርሊ ከሆነማ ምንም በቃ ሰውየው አንብቦ ኔሰሰርሊ ይደርሳል ከሆነ ይሄ ከባድ ነው። ምክንያቱም ሰዎች ሁሉ ዩኒቨርሳሊስት ነው የሚያደርገን። ሰዎች ሁሉ መጽሐፍ ቅዱስን ያነበበ ሰው ይደርሳል። እንደዛ አይደለም፣ እንደዛ ሊሆንም አይችልም። ኔሰሰርሊ ግዴታ ሰውየው አንብቦ መጽሐፍ ቅዱስን ይረዳል ማለት አይደለም። ግን የመረዳት ግልጽ ስለሆነ ሰውየው የመረዳት አቅም ላይ ግን ይደርሳል። ፖሲቢሊቲውን ያስቀመጠ ያለው እንጂ ኔሴሲቲውን አይደለም። ስለዚህ በኔሴሲቲ አትረዳ፣ ይልቁም በፖሲቢሊቲ ውሰድ። ግልጽ ነው። ስለዚህ የሚረዱ የሚደርሱ ሰዎች አሉ። አሁን ግልጽነቱ ለተማሩ ብቻ ሳይሆን ላልተማሩም ጭምር ነው አይደለ? አይደል? ሸልፈኛ በጣም ጥሩ። ስለዚህ እነዚህ ፕሮቴስታንት ወንድም እህቶቻችን እንግዲህ ከተማሩም ካልተማሩም ወገን ናቸው ማለት እንግዲህ ከተማሩ አይደሉም። ኦፍ ኮርስ ከተማሩ ከሆነ እንኳን ለተማሩ ይቅርና ላልተማሩ ራሱ ግልጽ ነው ተብሎ ተጽፏል። ስለዚህ ከተማሩ በታች ናቸው ማለት ነው እነዚህ ፕሮቴስታንት ወንድም እህቶቻችን። እነዚህ መረዳት ውስጥ አልደረሱ። ፖለቲካ አትስራ፣ ግን አሁን ፖለቲካ እየሰራ ነው። ግን ያልኩ ያለው ፖለቲካ አይደለም። እሺ ቴንክ ዩ ኦልሬዲ መልሰህልኛል። አመሰግናለሁ። እሺ በቀን እኔ ፖለቲካ አይደለም የሰራሁት መጽሐፉ ያለውን በግልጽ የነገርኩት። ሰልፈኛ እቺን ብቻ ተረዳ እንዴ። መጽሐፉ ያወራ ያለው ስቴት ኦፍ ኔሴሲቲ አይደለም። ሰው ካነበበ በግልጽ የሆነ ትምህርት ላይ ይደርሳል ማለት አይደለም። ግን አንብቦ ሲያነብ ደግሞ ያልተማረውም ሰውዬም አንብቦ የመዳን እውቀት ሊያገኝ ይችላል የሚለው ነው። ስለዚህ አንተ ትልቁ ክርክርን ያረከው ያለው ምንድነው? ሰውየው ካነበበ ኔሰሰርሊ ያምናል። ግልጽ ስለሆነ ኔሰሰርሊ ያምናል። በጭራሽ እንዴት እንደዛ ሊሆን ይችላል? እንደዛ እያለ አይደለም። ይልቁን ግልጽ ስለሆነ መጽሐፍ ቅዱስን ሰው አንብቦ ክርስቶስ ለኃጢአቱ እንደሞተ ያምናል። ክርስቶስ ጌታ መሆኑን ያምናል። ኃጢአተኛ መሆኑን ያምናል። አብ ወልድ መንፈስ ቅዱስ እንዳሉ ያምናል የሚል አይነት ነገር ነው እንጂ ያለ ያለው ግዴታ ሰውየው ካመነ በቃ እነዚህን ሁሉ ይቀበላል ማለት አይደለም። እሷ ላይ ብታሻሽል ጥሩ ነው ብዬ ነው የማስበው። ክፍሉም ደግሞ እንደዛ ያለ ስላልሆነ እኔም እንደዛ ብዬ አይደለም የተናገርኩት። ምንድን ነው ያልኩ እንትኖቹ እኮ ለምሳሌ አሁን ሙስሊሙ መጽሐፍ ቅዱስ ቀጥታ ቢያነብሰው ክርስቶስ እንደሞተ በግልጽ ተጽፏል። ፐርፐዝሊ ግን ሙስሊሞች ምን ያደርጉታል? ዲና እያደረጉታል አይደል? ኦፍ ኮርስ ግልጽ ነው ተጽፏል። ቃል በቃል ክርስቶስ ኢየሱስ ስለ ኃጢአተኞች ሞተ የሚለው ተጽፏል። ግን ፐርፐዝሊ አይቀበሉትም። ልክ እንደዚያ እነሱ ፐርፐዝሊ ዲና እያደረጉ ነው ቃሉ። እኔ ምንድን ነው ያልኩ? ግን ፐርፐዝሊ ዲና አላደረጉም። ፐርፐዝሊ አይደለም። እሺ ምክንያቱም እዛ ላይ ቆንጆ ያቀርቡት መጀመሪያም ተልፈኛ አንድ ሐሳብ። ስለዚህ እሱን እኮ ነው እያልኩ ያሉት። ቃሉ ለተማሩት ብቻ አይደለም አለ፣ ላልተማሩት እንኳን የመዳን ትምህርት የተብራራና ግልጽ ስለሆነ ትክክለኛ የመዳን ግንዛቤ ሊደርሱ ይችላሉ ተብሎ ተጽፏል። በጣም ጥሩ። ስለዚህ እነዚህ ሰዎች መጽሐፉን እንቀበላለን ብለው እያነበቡት እዛ ትክክለኛ መረዳት ውስጥ ካልደረሱ እንኳን ለተማረ ይቅርና ላልተማረ ራሱ ግልጽ ነው የተባለውን ነገር የማይቀበሉት ከሆነ ወይ ፐርፐዝሊ እያወቁት ዲና እያደረጉ ነው፣ አለበለዚያ ደግሞ ወይም የተማሩም አይደሉ ካልተማሩት በታች ናቸው ማለት ነው። እንግዲህ ከሁለቱ መስፈርት ውጪ ከሆነ ማለት ነው። የተማሩትም ያልተማሩትም ይደርሳሉ። ክፍሉን ለምን ትስታለህ? ይዋዴ ክፍሉን አትሳት። አልሳትኩም። የተብራሩና ግልጽ ናቸው አይደል? እሺ እኔ ጥያቄ ልጠይቅህ። አሁን በዚህ ክፍል መሰረት ይላል አይልም? ሸልፈኛው ይላል አይልም? መጀመሪያ የተብራሩና ግልጽ የሆኑ ስለሆኑ ይላል አይደል? ትክክል ይላል። አዎ ግልጽ ናቸው፣ የተብራሩ ናቸው። ኦኬ። እንደዚህ ጥምቀት ለድህነት አይደለም ብለው ዲናይ ለሚያደርጉ ሰዎች ያልተብራሩና የተደበቁ ናቸው፣ ግልጽ ያልሆኑ ናቸው። መጽሐፉ ግልጽ ነው። መጽሐፉ ልዩነት አይፈጥርም። በእኔና ለእነሱ ግልጽ አልሆነላቸውም ነው። ስማ ለእነሱ ግልጽ አልሆነላቸውም ነው ያለው። ለእነሱ ግልጽ አልሆነላቸውም ነው። በጣም ጥሩ። ስለዚህ የተማሩም ያልተማሩም ይረዱታል ተብለው ተጽፎ ሳለ እነዚህ ሰዎች ካልተረዱት ምንድን ናቸው ማለት ነው? ይረዱታል ማለት ስቴት ኦፍ ኔሴሲቲን አትጠቀም ነው አይደል? እየጠየኩ ያሉት
ስቴት ኦፍ ነሰሲቲ አላልኩም። የተማሩ ይቅርና ያልተማሩት ራሱ እዚህ መረዳት ላይ ይደርሳሉ ከተባለ እንግዲህ አሁን እኔ ስለ ግለሰቦች ይደርሳል እኮ ነው። ቅድም ስናወራ እንደነበረው እንኳን ኤቲስት ራሱ ይደርሳል እያልኩ እኮ ነው እኮ። እኔም ደግሞ በጣም እየገረመኝ ያለ እኮ ኤቲስቱ መረዳት የሚችለው ነገር እንግዲህ ቸርቹን መጽሐፍ ቅዱስን እንቀበላለን የሚሉ እንግዲህ በቸርች ደረጃ ያሉ በቸርች ደረጃ ነው እያልኩ ያሉ ፐርሰናል እኮ እሺ፣ አንድ ሰው ቢሆን ኦኬ እሱ መረዳቱ አልደረሰም ሊባል ይችላል። አንድ እንዴ በጣም ብዙ ወደ 3000 የሚያክሉ ዲኖሚኔሽኖች ከፓጋን መረዳት የሚችለውን ኤቲስት መረዳት የሚችለውን ነገር መረዳት አልቻሉም ማለት ዋት ዱ ዩ ሚን? እኔ እሱ ራሱ ምን ማለት ነው? ወይ ጸጋ እግዚአብሔር ይሄን ያክል ርቋቸዋል? ምንድን ነው መረዳት እንዳይችሉ ያደረጋቸው ምንድን ነው? እሱን የሰዎችን መረዳት ልዩነት የሚፈጥሯቸው ብዙ ነገሮች አሉ። በሰዎች መካከል በአንተና በወንድም መካከል በአንተና በአንድ ቸርች ውስጥ የኖርክ ልዩነት የሚፈጥረው እንዳለ ሁሉ የትም ቦታ ልዩነቶች አሉ። ልዩነት ምንም እግዚአብሔር ከመጀመሪያም ጀምሮ የነበረው ነው። ልዩነት የሆነ ግዴታ ሰዎች ሁሉ አንድ መሆን አለባቸው አነስ ሳይሆን ግን ልዩነቶች አሉ። ኢንቪቴብል ነው። ኢንቪቴብል የሆነውን ነገር አምጥተህ ልዩነት ስላለ ሶላ ስክሪፕቹራ ውሸት ነው ልትል አትችልም። አሁን እኔ እናንተ የሰዎችን መረዳት ሳይሆን ሶላ ስክሪፕቹራ ላይ ነው ያወራን፣ ክላሪቲ ኦፍ ስክሪፕቸር ላይ ነው ያወራ ያለ ነው። ክላሪቲ ኦፍ ስክሪፕቸር ደግሞ በእኔ መረዳት ላይ የተመሰረተ አይደለም። ክላሪቲ ኦፍ ስክሪፕቸር በእግዚአብሔር ገላጭ በሆነው በእግዚአብሔር ላይ የተመሰረተ ነው። እግዚአብሔር ክሊር የሆነው ነገር ቬግ የሆነ ነገር አልገለጠም። እግዚአብሔር ቬግ የሆነ ነገር ከገለጠ ተጠያቂ የሚሆነው እግዚአብሔር ነው። ቬግ የሆነው መጽሐፍ ቅዱስ ሰጥቶክ ከዛ ደግሞ ሰዎች እንዳያምኑ ካደረገ ይሄ እግዚአብሔር ነው የምንጠይቀው። ግን እግዚአብሔር ክሊር አድርጎ አስቀምጧል። ሰዎች መዳን ያለባቸው ማመን ያለባቸው ነገሮችን ግልጽ ሆነ አስቀምጧል። ስለዚህ የመጽሐፍ ቅዱስ ክላሪቲ ጋራንተሩ የኔ መረዳት ሳይሆን እግዚአብሔር ነው ዋስትናው። እግዚአብሔር ግልጽ አድርጎ ስለገለጠ ነው። እሱን ደግሞ ሰዎች በተለያየ መንገድ እንረዳለን። የሰዎች በተለያየ መንገድ መረዳታችን ግን የክላሪቲውን በጭራሽ ቬግ ነው አስብለንም። እግዚአብሔር ነው ክሊር አድርጎ ያስቀመጠው የገለጠው። እሺ በደንብ ስማኝ። አሁን እያልክ ያለሁት አንተ የምታነጻጽረው ራሱ ባላንስ አይደለም ብዬ ስናገር፣ አሁን ለምሳሌ አንተና በአንድ ቤተክርስቲያን ውስጥ ሆናችሁ አንተና ወንድም የተለያየ መረዳት ብትይዙ፣ እኔ ግለሰብ ነኝ። ኦኬ ሲጀመር ደግሞ እንዳንተ አይነት ክሌምም አላረኩም ማለት ክሌም ለምን ወደ እኔ እንደምታመጣው አላቅም ማለት ነው። እኔ አንተን ስጠይቅ ወደ እኔ ለምን እንደምታመጣው እኔ እንደዛ ብዬ ክሌም እንዳረኩ አድርገ መልስ ለምን እንደምሰጥ ራሱ ስለማይገባኝ ማለት ነው። ስለ አንተ መጽሐፍ ነው እየተናገርኩ ያለሁት። መጽሐፍ ቅዱስ ብቻ የሚለውን ሲያብራራ የራስ ዌስት ሚኒስተር ኮንፌሽን ምን ተብሎ ነው የተገለጸው? መጽሐፍቶቹ ለድህነት በሌላ ጉዳይ እኮ ቫጊው የሆኑ ነገሮች እኮ አሉ። በጣም ግልጽ ያልሆኑ ነገሮች በሌሎች ጉዳዮች ሊኖሩ ይችላሉ ብሎ ነው የሚጀምረው። ኦኬ ሊኖሩ ይችላሉ፣ ነገር ግን ብሎ ነው የሚጀምረው። በድህነት ጉዳይ ለድህነት የሚያስፈልጉ ነገሮች ግልጽና የተብራሩ ስለሆኑ እንኳን የተማረ ይቅርና ያልተማረ ራሱ እዚህ መረዳት ላይ ይደርሳል ነው። አንድ ይሄ በጣም ቢግ ክሌም ነው። ይሄን ክሌም ከተናገረ በኋላ ደግሞ ቁጥር 9 ላይ የሚናገረው ነገር አለ። የሆነ እንደው ግራ ለመተርጎም ራሱ ግራ የሚያጋባ ደረጃ ላይ ከደረስክ ምንድነው የምታደርገው? ሌላ የመጽሐፍ ቅዱስ ክፍል ላይ ሄደ ትክክለኛ መረዳት ትደርሳለህ የሚል ማብራሪያ ይጨምራል። የአባቶች ሌላ ኮሜንታሪ ምናምን ሳያስፈልግ ትክክለኛ የመዳን መረዳት ውስጥ እንድደርስ መጽሐፍ ቅዱስ ያደርጋል ብቻውን የሚል ሀሳብ ክሌም አድርጓል። ይህንን ያዝንና ምንድነው ጥያቄ? ብቻውን ከየት አመጣ? ብቻውን ከየት አመጣ? ኦንሊ ስክሪፕቸር ነው እያወራን ያለ ነው። ስክሪፕቸር ብቻ መጽሐፍ ቅዱስ ስለ ስክሪፕቸር አትርቢት ያወራ ያለው ሚዩት አድርጌ ሰምቻለሁ አይደል? አንዴ ስማኝና ከዛ በኋላ ስለ ኦንሊ ስክሪፕቸር ማለት መጽሐፍ ቅዱስ ብቻ ማለት ነው። እሺ ትርጉሙ ምናልባት ማብራራት መተርጎሙም ካስፈለገ ማለት ነው። ኦንሊ ስክሪፕቸር የሚለውን ሲያብራራ 7ኛው ቁጥር ነው እያብራራ ያለው። መጽሐፍ ቅዱስ ብቻ ሲባል ምን ማለት ነው የሚለውን ነው እያብራራ ያለው። መጽሐፍ ቅዱስ ብቻ ሲባል ለድህነት አስፈላጊ በሆኑት ጉዳዮች ላይ መጽሐፍ ቅዱሱ ግልጽና የተብራራ ነው፣ በቂ ነው የሚል ማብራሪያ ነው እየሰጠ ያለው። እዚህ እሱን እንድታነበው ልጋብዝህ። ኤኒዌይስ ልመለስና ወደ ፕሮቴስታንቶች። አሁን ከግለሰብ ውጣ። እኔ ግለሰብ አበበ ወይም ቃሌና አንተ ለምን ተለያያችሁ፣ ዳኒና አንተ ለምን ተለያያችሁ አይደለም ዋና ሀሳብ። በቸርች ደረጃ እንግዲህ ቃሌ ቢሳሳት ሙሉ ቸርቹ እንደዚህ አይነት መሳሳት ውስጥ ከገባ በጣም ትልቅ ችግር አለ። ምክንያቱም
ፓጋኖች ራሱ ኤቲስቶች ራሱ መረዳት የሚችሉት ነገር ነው ብለህ ስላልከኝ ማለት ነው። ስለዚህ በቸርች ደረጃ እንግዲህ መሰረተ ክርስቶስን በል ቃለ ሕይወትን በል አንተ ያለህባት ቸርች ማለት ነው። ሌሎችም ቸርቾችን አሁን ያሉት ፔንቴኮስታል ሙቭመንት ውስጥ ያሉት ቸርቾች በምልአት በተመለከታቸው ሁሉም ጥምቀት ለድህነት አይደለም ብለው ነው የሚያምኑ። እዚህ መረዳት ላይ ከደረሱ ሁሉም ቸርቾች ማለት ነው በቸርች ደረጃ እዚህ መረዳት ላይ ከደረሱ ወይም ደግሞ ጥምቀት ለድህነት አይደለም ብለው ዲናይ ካደረጉት ግልጹን የእግዚአብሔር ሐሳብ ወይም እያወቁ ሆን ብለው በእግዚአብሔር ቃል ላይ እያመፁ ነው። አለበለዚያ ደግሞ መጽሐፍ ቅዱስ በራስ መረዳት ወይም በራሳቸው መረዳት ተረድተው ወደ ተሳሳተ መረዳት ደርሰዋል ማለት ነው። ሰው ወደ ተሳሳተ መረዳት ደርሰዋል የምትለኝ ከሆነ ታዲያ እነዚህ ሰዎች የተሳሳተ መረዳት ውስጥ ደርሳችኋል ብለህ በምን ልትመልሳቸው ትችላለህ አንተ? እሱን የመጨረሻ ጥያቄ ያደርጋሉ ማለት ነው። ቀጥል። እሺ በደንብ ስማኛውን። አንደኛ አላነበብክም ይሆናል እንጂ ኦንሊ ስክሪፕቸር የሚል የለውም። ተረጎምክም እዛም ክፍልም ስለ ኦንሊ ስክሪፕቸር አያወራም። ኦንሊ ስክሪፕቸር ከየት እንዳመጣ እንግዲህ አንተ የፈጠርከው ነገር ነው። የለም ኦንሊ ስክሪፕቸር አይደለም። እሺ እሱን ልተውና ልለፍህና ቀጥሎ ደግሞ የጠየቀኝ ጥያቄ ላይ ልምጣ። አንደኛ አብዛኛ ፔንቴኮስታሎችና ሌሎቹ ጥምቀት ለድነት አይደለም ብሎ ድና ያደርጋሉ አልክ። እኔ ድና ማድረጋቸው አላውቅም። የተለያየ አይነት ትርጉም ይሰጡታል እንጂ መስቀል ጥምቀት ድና የሚያደርግ ኮሚኒቲ ገጥሞኝ አያውቅም። በክርስቲያን ኮሚኒቲ በተለይ በፕሮቴስታንት ኮሚኒቲ አልገጠመኝም። ግን ስቲል ተርሞችና ዲፋይን የምናደርግባቸው መንገዶችን እንደምንለያይ አምናለሁ። ልዩነቶች አሉ። ከዛ ውጭ ግን አንተ በምትለው አይነት ከባድ ክሌም ጥምቀትን ከድነት በተለየ መንገድ ድና ያደርጋሉ የሚለው ነገር ምናልባት እሱን የምታሳይ ከሆነ አላውቅም። ሶስተኛ ላይ ደግሞ አሁን ያወራን ያለነው ስለ መረዳት አይደለም። ቅዱሳት መጻሕፍት ክሊር ናቸው ስንል ወይም ደግሞ የእኛን ሶላ ስክሪፕቹራ ትምህርት የመጽሐፍ ቅዱስን ክላሪቲ ነው እንጂ የሚያወራ የእኛ የተለያየ አይነት ቫራይቲ ኦፍ አንደርስታንዲንግ አይደለም ያወራ ያለው። ቫራይቲ ኦፍ አንደርስታንዲንግ አለ። ቫራይቲ ኦፍ አንደርስታንዲንግ መኖሩ ግን የሶላ ስክሪፕቹራን ወይም ደግሞ የስክሪፕቸርን ክላሪቲ በጭራሽ አይነካውም ነው ያልኩ ያለሁት። ስለዚህ ይህንን መረዳት ደግሞ ከየት ልናመጣ እንችላለን? በተለያየ መንገድ ከተለያየ መንገድ አፈታታችን አባቶችን የምንረዳበት ክሪዶችን ትራዲሽኖችንም መጽሐፍ ቅዱስን ራሱ የምንፈታበት ስናፈታታችን ይለያያል። ይህ ምንም ጥያቄ የለውም። ስለተለያየም ጭምር ነው አንደርስታንዲንጎቻችን የተለያዩት። ስለዚህ እነዚህ ነገሮች አይደለም ክላሪቲ ኦፍ ስክሪፕቸር ከነዚህ ጋር ምንም ልዩነት የለውም፣ አንድነት የለውም። አንድነት የለውም። ይልቁን ክሊር ናቸው ያለው ቃሉን ብቻ ነው እንጂ የኛ መረዳት አይደለም። የኛ መረዳት ሁሌ ፋለብል ነው፣ ቫራይቲ ያለው፣ ይሳሳታል፣ ይሻሻላል፣ ምናምን ይሆናል። የመጽሐፍ ቅዱስ ቃሉ ግን አይሻሻልም፣ ቀጥሎም ደግሞ ፎል አያደርግም። እንደዚህ ያልን ልንቀጥልለት እንችላለን ማለት ነው። ስለዚህ አንተ ጥያቄ ምናልባት መረዳት ላይ ስለሆነ መረዳት ላይ ደግሞ አንድ መሆናችን መጀመሪያም አይጠበቅብንም። መጽሐፍ ቅዱስ አንድ መሆኑም አይልም፣ ክላሪቲ ኦፍ ስክሪፕቸርም ያንን ነገር አይፈቅድልንም ማለት እንደዛ አይነት ፖይንት አይደለም የሚያስቀምጠው። ኦኬ እሺ፣ መጀመሪያ እችን ልናገርና ልጨርስ። ማጠቃለያ ስጡና እኔም 2 ሰዓት ገብቼ 9 ሰዓት ሆነሽ። እሺ፣ የመጀመሪያ ትልቅ ክሌም ያደረገው እንግዲህ በፕሮቴስታንት ኮሚኒቲ ጥምቀት ለድህነት የሚል አይቻላቅም። በጣም ከባድ ነው። በጣም ከባድ ነው። መሰረተ ክርስቶስ፣ ሙሉ ወንጌል፣ ቃለ ሕይወት እነዚህ ሁሉ ምን ጥምቀት ለድህነት ብለው ያምኑ። የአናባፕቲስቶች በአናባፕቲስት ነው እንግዲህ መሰረተ ክርስቶስ የምትመዘዘው ማለት እነዚህ ሁሉ ቸርቾች አፈር ደም የበላ ከሰዎች ደግሞ ለምን ያጠምቃሉ ለድህነት አይደለም ብለው ነው እንደው ለማሳየት ለጨዋታው ድምቀት ነው። ሁለታችሁም አጠቃላይ ሰጣችሁ ጨርሱ። እኔም ልውጣ። ኦኬ እሺ፣ ባጭሩ እንዲህ ብለህ እንትን ካረክ በጣም ጥሩ ነው። እንግዲህ በዚህ አጋጣሚ ለፕሮቴስታንቶች የውይይት ጥሪ እንድታቀርብ እንግዲህ ጋብዛለሁ። እኔ ጥምቀት ለድህነት አያስፈልግም የምትሉ ፕሮቴስታንቶች ካላችሁ ኑና ሞግቱኝ ብለህ አስተምር። ሁለተኛ መጽሐፍ ቅዱስም አንድ እንድንሆን አይጋብዘንም አያዘንም አልክ። በጣም ይሄ ትልቅ ክህደትም ጭምር ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ከተናገረው ንግግር መካከል ከቃላቸው የተነሳ አንድ ይሆኑ ዘንድ እኔ ከአንተ ጋር አንድ እንደሆንኩ አንድ ይሆኑ ዘንድ አባት ወይ ለምንሃለው ነው የሚለው። ከቃላቸው የተነሳ ያው ተጨፍልቀው አንድ እንዲሆኑ አይደለም፣ በእምነታቸው በትምህርታቸው ግን አንድ እንዲሆኑ ክርስቶስ ሲናገር እንመለከታለን። ሲቀጥል ይሁዳ መልእክት ምዕራፍ 1 ከቁጥር 3ም ይሁዳ የሚናገረው ቃል አለ። ምን ብሎ ነው የሚናገረው? ምዕራፍ 1 ያው አንዲት ምዕራፍ ነች ያለችው። ቁጥር 3 ላይ ወዳጆች ሆይ አለ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ይላል። ስለ መዳናችሁ ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን ግን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ወይም ደግሞ ፌዝ ይላል እምነት ትምህርት ማለት ነው እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። አንድ ጊዜ ፈጽሞ የተሰጠ ለቅዱሳን የተሰጠ አንድ ፍጹም የሆነ ትምህርት አለ። ያንን እንድትይዝ እና ለዛ ደግሞ እንድትጋደል ነው መጽሐፍ ቅዱስ የሚነግረን እንጂ ብሔር ብሔረሰቦች እንድትመሰረት እንድታበዛ በጭራሽ መጽሐፍ ቅዱስ አይናገርም። ሐዋርያቶቹም ሐዋርያ ቅዱስ ጳውሎስ በመጨረሻዎቹ ዘመን ድህነት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል የተባለውም ለዚህ ነው። ድህነት የሚገኝበትን ትምህርት እንዲህ ማቃለል ማለት ነው። አንድ እንድንሆን መጽሐፍ ቅዱስ ራሱ አያዝም። በጣም ከባድ ነው። እንደው የክርስትና ዋናው ሴንተሩ አንድነት ነው። ኦኬ፣ የትምህርት አንድነት፣ የህይወት አንድነት ነው እና መጨረሻ አንድ ጥቅስ ልጥቀስ ከዛ ልጨርስ። አንደኛ ቆሮንቶስ ምዕራፍ 12 ሐዋርያ ቅዱስ ጳውሎስ ምን ብሎ ይናገራል? ከቁጥር 12 ላይ አካል አንድ እንደሆነ። አካል ስንት ነው? አንድ። ብዙ ብልቶችም እንዳሉት ነገር ግን የአካል ብልቶች ብዙዎች ሳሉ አንድ አካል እንደሆነ ክርስቶስም እንዲሁ ነው ይላል። ስለ አካሉ ስለ ቤተ ክርስቲያን ሲናገር አንዲት አካል ነች ያለችው። ያቺም አንድ ትምህርት ያላት፣ አንዲት ጥምቀት ያላት እና አንዲት ሃይማኖት የሆነች ማለት ኤፌሶን ምዕራፍ 4:5 ያለ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ነው። ሃይማኖት ትምህርቱ አንድ ከሆነ ተጠምቀ የምትጨመርባት አካልም አንዲት ነው የምትሆነው። ሰው የሆነ የተዘበራረቀ የባቢሎን ቅልቅል ሊሆን አይችልም የክርስቶስ አካል ማለት ሰው። ከዚህ አንጻር ብናየው መልካም ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። እሺ ቴንኪው። ሸርፌክስም 2 ደቂቃ ማጠቃለያ ሰጠ። እኔም እስቲ ምሳውት ይችላል። እሺ ሲስ ቴንኪው በጣም እሺ የኛም እሺ ቴንኪው በጣም ሲስ እሺ ይዋዳውን ያነሳው ነገር ላይ ራፍ ሊድበት መጀመሪያ ያለው በእውነቱ እኔ ፕሮቴስታንት ጥምቀትን ለፈን ነው ብሏል። እንግዲህ ለፈን ወይም ደግሞ እንደዛ ብሎ የሚያስብ በእምነት ደረጃ ብቻም ሰውም በግለሰብ ደረጃም ሰው ለፈን ነው የሚል ገጥሞኝ አያውቅም። የሆነ ነገር እንደሚያገኙ የሆነ በጌታ ቤተክርስቲያን ውስጥ እንደሚደረግ የጌታ ትእዛዝ እንደሆነ በተለያየ አይነት ትርጉሞች እንዳሉ አውቃለሁ። ትርጉሞች የተለያየ አይነት ትርጉም አለን። ጥምቀት ሲባል ምን ተረጉምባቸው ድፍ የምናደርግባቸው መንገዶች ይለያያሉ። ከዛ ውጪ ግን ጥምቀትን ለፈን ነው ብሎ የሚያደርግ የፕሮቴስታንት ኮሚኒቲ ካላችሁ ለፈን የምትሉ ካላችሁ እንግዲህ እየዋል እንዳለው የዲቤት ጥሪም እናቀርባለን ማለት ነው። ለፈን ነው ወይም ደግሞ ኖርማል ዝም ብለን ነው የምናደርገው የሚል ኮሚኒቲ ካለ ማለት ነው። እሱ እኔ በፕሮቴስታንት ውስጥ አላውቅም፣ ግን ትርጉሞቹ የተለያየ አይነት ትርጉሞች አለን። የመጀመሪያ ፖይንት እሱ ነው። ሁለተኛ ላይ ደግሞ እኔ ክርስቶስ አንድ አካልን አይፈልግም አላልኩም። የእኛን የተለያየ አይነት መረዳትን ለመፍጠር አይደለም የስክሪፕቸር ዓላማ ያልኩ ያሉት እንጂ የክርስቶስ አካል አንድ ናት። አንድ ሃይማኖት አለ፣ አንድ አካል አለ፣ አንድ ጌታ አለ። ምንም ጥያቄ የለውም። የክርስቶስ አካል 2 ወይም 3 ሊሆን አይችልም፣ አንድ አካል ነው ያለው። ግን እኔ ያልኩ ያሉት ምንድን ነው? እግዚአብሔር ሰዎችን ሁሉ ተመሳሳይ የሆነ መረዳትን በቃሉ አማካኝነት ለመፍጠር አይደለም ሀሳቡ ነው ያልኩ ያሉት። ይሄ ደግሞ ምንም ጥያቄ የለውም። እግዚአብሔር እንደዛ አይነት አስበው ቢሆን ያደርገው ነበረ። የሀሳብ አንድነት 7 ቢሊዮኑም ሰው መጽሐፍ ቅዱስን አንብበው ወደ አንድ መረዳት እንዲመጣ ሀሳቡ ቢሆን ምንም ጥያቄ የለውም፣ ወደዛ ይመጡ ነበር። ግን እንደዛ አይነት አይደለም። ስለዚህ እኔ ስለ አካል አንድነት አላወራውም። ሃይማኖት አንድ ነው፣ አካል አንድ ነው። ግን መረዳት የተለያየ አይነት መረዳቶች ግን ይኖራሉ። የተለያየ አይነት መረዳቶች አሉን ያልኩ ነው። ሶስተኛ ላይ ደግሞ ምናልባት እስካሁን ስናወራቸው የነበረው የመጽሐፍ ቅዱስ ክላሪቲ ነው። ክላሪቲን እንግዲህ በብዛት እዚህ የነበራችሁ ሰዎች እንደያዛችሁ ተስፋ አደርጋለሁ። ያልን ያለ ነው መጽሐፍ ቅዱስ ለድህነት ለሳልቬሽን የሚሆኑ መታወቅ፣ መታመን እና ልንታዘዝ የሚገቡ ትምህርቶች ግልጽ ናቸው። እነዚህን ግልጽነት ግን በተለያየ አይነት ትርጉሙ ላይ ደግሞ ስንመጣ መጽሐፍ ቅዱስን
በቸርች ኮሚኒቲ ውስጥ መተርጎም እንዳለብን ኢንፋሊብል የሆነ ኢንተርፕሪቴሽን ግን ራሱ መጽሐፍ ቅዱስ እንደሆነ ነው እስካሁን ያወራ ነው። ቴንኪዩ ሲስ። እሺ ቴንኪዩ፣ ሁላችሁንም አመሰግናለሁ። ኦኬ 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 በቃ ቻው። እሺ